ልብ የምንመልሰው ምንድን ነው? አልቅሰን ጸልየን አራይራይክኒ እህቴ የመራት በሀቲ ንብረት ክሳለች። እህቴ ሙሽራዬ ሆይ፣ አንቺ እስራኤል ሆይ፣ ለአዲስ ኪዳን ቤተክርስቲያን ሆይ በሀቲ ንብረት ክሳለች። አንገቱን ዘንበል ዘወር እንደማያት ሰው እኔን ወገበ ልቡናሽን ክሳደ ሃይማኖትሽን እጥፍ ሳታድርጊ እኔን አይን አይን እያየሽ በመጽናትሽ ደጅ በመጽናትሽ በጽናትሽ ልቤን ወደ ርኅራኄ መለስሽ ይላል። ልቡን የሚመልስልን ምን ያሰው መጸለይ መጮህ ነው። እኛም ጨዋለ እግዚአብሔር ይሰማል። አዲያ ግን ደግሞ አንዳንዱን ነገር ከእሱ ጋር በደንብ እንድንጣበቅ ስለሚፈልግ ዝም ይለናል። ያለምንም ከመዘይ ሰምር ያኮነቲ ከመዘይሁን እንደማይሰጥ ይዘገያል፣ እንደማይሰማ ዝም ይላል። የሚሰጥበትን ቀን ያውቃልና የእግዚአብሔር ሰዎች ይሄዱ። ሌላኛው ግን ቅዱስ እንጦንስ አባ ከእግዚአብሔር ጋር እንዴት ትኖራለህ ቢሉት ሕፃን ልጅ ከእናቱ እቅፍ በሚኖርበት መንገድ ይኖራል። ምን ማለት ነው አባ ተርጉምልን አሉ። ሕፃን ልጅ ሁል ጊዜ ከእናቱ እቅፍ መውጣት አይፈልግም። ስራ ለመስራት ፈልጋ ድንገት መሬት ላይ ቁጭ ስታደርጉ ምን የሚያደርግ ይመስላችኋል? ምን ያደርጋል? ይጮሃል። ጉዳዩ ምንድን ነው? መልሰች ወደ ልጅ መልሽ ብሎ እናቱ እንዴት አልፎ ፈልጎ ድንገት ካስቀመጠችው ወይ እሱ ወጡ ቢከስል እንጀራ ቢጋገር ትዛይ ነው። ዋናው ብቻ እናቴ አትተይ ነው። ቅዱስ እንጦንስ ምን ማለት መሰላችሁ? እንዴት እውነት ትኖራለህ ሲሉት ሕፃን ልጅ ከእናቱ ጋር በሚኖርበት መንገድ ማለቱ መጀመሪያ ከእግዚአብሔር መውጣት አልፈልግም። ከእግዚአብሔር መውጣት አልፈልግም በሉ ደቀሙ። ድንገት ከወረድኩ ደግሞ ቶሎ ብዬ ወደ እሱ መለሳለሁ ሲበሉ ድንገት ከወረድኩ ቶሎ ብዬ ወደ ማን መለሳለሁ? ወደ እግዚአብሔር መለሳለሁ። እንዲያቅፈኝም አልቅሳለሁ። ቶሎ ብዬ ወደ መለሳለሁ። ሕፃን ልጅ አንዳንድ ሕፃን ልጅ አይታችኋል? ያለ አቅሙ ሄድና ከጎረቤቶች ጋር ይጣላል። ሲገጠመኝ ናገጠመኝ ጎንዳን ነው ምናምን ይላል። ሲመጣበት ሮጦ አባቱ ስም። አንዳንድ ጊዜ ሰይጣን ወደማይጠቅመን ነገር ወጣ ያደርገናል። አንዳንድ ጊዜ ከተቀመጥበት ሰገነት ያወርደናል። ሁላችንም ማሽቶ ይቆረጥመናል። ምን እናድርግ? ባንወርድ ጥሩ ነው። ከእግዚአብሔር ወደን ከተገኘን ፈጥነን እንመለስ። እጆቹ ለምሕረት የተዘረጉ ናቸው። ማንንም አቅፈው ይቀበላል። በዕለተ ዓርብ የዘረጋቸው እኮ አይሁድ እጆቹን አስገድደውት አይደለም፣ እኛን ለመቀበል ለምሕረት የተዘጋጀ እጅ እንዳለው ሲነገረን ነው እንጂ። ስለዚህ እግዚአብሔር እንደ ሁላችንንም ሲሆን እንዳንወርድ ጠብቀን፣ ከወረድን ደግሞ ፈጥኖ ያሳምረን። ይቆየን። ስብሐት ለእግዚአብሔር።